ቴንክ ዩ። የት ነበርክ? ሰው ላገኘ ነው። ሰው የምርህን ነው? ማረግ የነበረብኝ ነገር ነበር። ማንን ልታገኝ ሄደህ? ምን ይሰራልሻል አንቺ? ምን ይሰራልሻል ማለት እኔ ስላንተ ማወቅ የለብኝም? የት እንደነበርክ ምናምን እኮ አስፈላጊ አይደለም። አዲስ ነገር ነው እንደዚህ ጠይቄ ካላቅማ እኮ ግራ ገባኝ። ዛሬ ደግሞ ጠየቅኩ። አረ ኖርማል ነው። የሆነ ሰው የት ነበርክ? ማቴዎስ ነበርኩኝ። የሆነ ሰው ላገኝ እኮ ከማን ጋር ነበርክ? ምን ይሰራልሻል? ምን ይሰራልሻል ማለት እኔ ስላንተ ማወቅ የለብኝም? አንዳንድ ጊዜ ደግሞ የኔ ፕራይቬት አለ እንዴ። ምን ማለት ነው? በእኔና ባንተ መሀል ፕራይቬት ምናምን የሚባል ነገር አለ? ሳይሆን ስለኔ የማታውቀው ነገር አለ? አይደለም። አንቺም ስለኔ ያለ ሰው ላገኝ እንኳን ከሄድኩ እኮ ሰው ላገኝ ነው። ማንን ስትለኝ የከሌ ምናምን ብዬ ካው እንደሚሄደው አይ ይሆናል። ብቻ ተይኝ በቃ። ይሄንን ተይው። ለምን ነበር ወደዚህ የመጣኸው? ማስተካከለው ነገር አለ እኮ ልጅ የምታስተካክለው ብሩኬ። አይ ግዴታ መናገር የለብኝም እኮ እኔ እናት። እንዴ ለምን ግዴታ ማይሆነው? ዛሬ ግዴታ ጠየቅኩ። ማድረግ ያለብኝ ነገር አለ ብሩኬ። ወይ እውነቱን ብትነግረኝ አይሻልም? ለምን ነግርሻለሁ? ለምንድን ነው አንተ ስለምታገኘው ሰው እኔ ማወቅ የሌለብኝ? ኖ ያ እሱን ተይው። የመጣሁበት ምክንያት ሌላም አለ እኮ ነው እኮ። ያገኘሁት ሰው ደግሞ ኖርማል ነው፣ ምንም ችግር የለውም። ኧረ እባክህ እውነት እኮ ይሆናል። ምን ችግር አለ? የከሊና ላገኝ ነው ለማለት ለምን ተጨነቅ? እንዴ ማወቅ ስለሌለብሽ ነው አስፈላጊ አይደለም። ለምን እኔ ባቅ ምን ይፈጠራል? የምታውቂው ነገር አለ ነው? እኔ ግራ አጋባሽኝ። እንዲህ ብለሽኝ አታውቂም እኮ። አይ የማውቀው ነገር የለም፣ ግን አለባበስክ ያምራል ምናምን። ቴንክ ዩ እና ንገረኝ አንተ። ምን ልነግርሽ? ቅመሜ ብሩኬ ንገረኝ። ምን ልንገርሽ? ከማን ጋር ነበርክ? ከሰው ጋር። ብሩኬ ወይ ከሰው ጋር ነበርኩ እኮ። ማን ነው ያ ሰው? ያገኘኸው ሰው ማን ነው? ምን ማለት ነው? ማን ነው? ግዴታ መናገር የለብኝም እኮ እናቴ። አሁንስ ይበቃሃል በቃ። ምንድን ነው? ቆይ ተረጋጋ። ላሳይካ እንዴ። ምንድን ነው? ማን ነች? አሁንስ ስለሷ አትነግረኝም? አሁንም ልትዋሸኝ ነው? አለባበስክ ያምራል ያልኩ ደግሞ ምንም የተለየ አለባበስ ሆኖ አይደለም፣ ግን ማች ነው። ራሱን ነው ለብሰህ የመጣኸው። ማብራሪያ አለክ? ለዚህ ነገር የምትለኝ ነገር አለ? ልክፈትልህ? ቪዲዮውን በደንብ ማየት ፈለክ? ራስን ተጠራጠርክ? ነው ማን ይላክልሽ? በደንብ ማን ይላል? ከላይ ስሙ ማን ይላል?